ኧረ በእናትህ እግዚአብሔርን ፈልገው እንጂ ጊዜ ውሰድ እንጂ ጊዜ ውሰድ። በእናትህ አትሙት እንጂ እንደዚሁ አንቅበርህ እንጂ ምንም በሕይወት ለውጥ ሳናይ አንቅበርህ እንጂ አስክሬን ላይ ቆመን አንስበክ እንጂ በእናትህ አንድ ነገር በሕይወት ለውጥ ያሳይ እንጂ ሕይወት። አየህ እግዚአብሔርን ስትፈልገው በውስጥህ ብዙ ራእዮች ይወለዳሉ። አዳዲስ ነገር ይመጣል። ለምን እንዲህ አናደርግም ይላል። ለምን ይሄንን አንሰራም ይላል። እና ደግሞ ምን መሰለህ ዝም ብለ የራስን ሆድና ኑሮ እየሞላ አትኖርም። ለእግዚአብሔር ቤት ታላቅ በረከት ትሆናለህ። እግዚአብሔርን ስትፈልገው እግዚአብሔር የሰማይ መስኮት ይከፍትልሃል። እግዚአብሔር የሥራ በር ይከፍትልሃል። እግዚአብሔር የኑሮ በር ይከፍትልሃል። ሕይወት ይቀየራል። ታሪክ ይቀየራል። ኑሮ ይቀየራል። ቤት ይቀየራል። ዘመን ይቀየራል። የምስጋና መጎናጸፊያ ለብሰህ የደስታ ዘይት ፈሶብህ እያብረቀረቅ ትኖራለህ። እግዚአብሔርን ፈልገው እግዚአብሔርን